ተመልካቾቼ እንደምን ዋላችሁ? አሁን የማሳያችሁ የድርምሶ አሰራርን ነው። ለድርምሶ አሰራር መጀመሪያ ማስተካከል ያለብኝ ነገር ስላለ እሱን አስቀድምና ከዛ በኋላ ስራው ይቀጥላል ማለት ነው። መጀመሪያ ቅድም እንደገለጽኩላችሁ ማዘጋጀት ያለብን ወይም ያለባችሁ ኑግን ነው። በኑግ ስለሚሰራ ድርምሶ ኑግን መስተካከል፣ ማዘጋጀት፣ ማጽዳት አለብን ማለት ነው እና ንጹህ ኑግ በዚህ መልኩ ይዘጋጅና ከዛ በኋላ ጥሬውን አንጠቀምበትም፣ መቆላት አለበት እና ይሄንን ቆልቼዋለሁ። የተቆላ ኑግ ነው ማለት ነው። ይሄኛው ያልተቆላ ኑግ ነው ማለት ነው። አንዳንድ ነገሮችን መስራት ስንፈልግ ቅድመ የምናዘጋጃቸው ነገሮች አሉ። እናንተም እንደምታውቁት እኔም እንደማውቀው እንደምገምተው ማለት ነው። ምንድነው ይሄ ኑግ ተወቅጦ የተቀመጠ ቢኖረው አሁን ለመውቀጥ ጊዜ አይፈጅብኝም ነበር። ምክንያቱም እኔ አሁን ቁርሴን ርቦኛልና ቀለል ያለና በፍጥነት የሚደርስ ብዬ ነው ይሄን ሰርቼ እበላለሁ። በዛውም ለእናንተ ላሳያችሁ ብዬ ነው ያዘጋጀሁት። ስለዚህ ጥሩ የሚሆነው ምንድነው ድርምሶን ለመስራት ኑጉን መጀመሪያ አዘጋጅቶ ወቅጦ ማስቀመጥ ያስፈልጋል። እንደማንኛውም ቅመምም ሆነ ሌላ ነገር አዘጋጅተን እንደምናስቀምጠው፣ ምክንያቱም በቀላሉ ለመጠቀም ይመቸናል፣ ጊዜም አይወስድብንም እና ስንቆላ ልገልጸው የምፈልገው ነገር አለ። ተልባ እና ይሄንን ስንቆላ እንደ ጎመን ዘር የመሳሰሉትን ስንቆላ ጥንቃቄ ይፈልጋል። ምክንያቱም እየተንጣጡ ወደ መሬት ሊበተኑብን ይችላሉ እና መጀመሪያ ማንኛውን ነገር ስንቆላ ምጣዳችንን ወይም ደግሞ ያለንን መጥበሻ እናሰማና ከዛ በኋላ እሳቱን እንቀንሰዋለን። እጃችንን ፈጠን እያደረግን እንደ ባህሪው እንቆላለን ማለት ነው እና እኔ እንደዛ አድርጌ ነው የቆላሁት። ስለዚህ ይሄንን ከገለጽኩ የሚቀረኝ ማድቀቅ ስለሆነ መፍጨት ስለሆነ እፈጭና ኑጉን አዘጋጃለሁ። የትኛውን ኑግ? የተቆላውን ኑግ። ይሄኛውን ለእናንተ ላሳያችሁ እንጂ ልጠቀምበት አይደለም፣ ለሌላ ቀን አስቀምጣለሁ እና አሁን ይሄን ወቅታለሁ ማለት ነው። ያለኝ ሙቀጫ የቡና ሙቀጫ ስለሆነ በሱ ትንሿን አድርጌ ወቅታለሁ። መብዛት የለበትም። የቅባት ስለሆነ ሳይደቅ ቶሎ ይጨፈላለቅና ላይስተካከልልኝ ይችላል። ይኸውላችሁ እንዲህ እያደረኩኝ ይኸው ምንም አያስቸግርም። በቃ እንዲህ አድቅቄ ጨርሼ እንገናኛለን። እሺ ተመልካቾቼ አሁን እንግዲህ ኑጌን ወቅጬ ጨርሻለሁ። የሚቀረኝ ማውካት ስለሆነ አውካለሁ ማለት ነው እና የሚያስፈልጉኝን ነገሮች አቅርቤያለሁ፣ እናያቸዋለን። ይሄ ጨው ነው፣ የተፈጨ ነጭ ሽንኩርት፣ ቀይ ጤፍ ወይም ጥቁር ጤፍ፣ ይሄ ውሃ፣ ቤኪንግ ፓውደር፣ የዳቦ ቅመም። እሺ ይሄ ማንኛውም የጤፍ ዱቄት ይሆናል። እኔ ያቀረብኩት ጥቁር ጤፍ ነው። በአብዛኛው አገራችን የሚሰራው በአፍለኝነት ጥቁር ጤፍን ስለምንመርጠው እንጂ ማንኛውም ዱቄት ይሆናል። የማይሆንበት ምክንያት የለም። እናንተም ሞክሩ። እኔም የተወሰነውን ሞክሬያለሁ፣ ግን ጤፉ ቆንጆ ነው ስለምንወደው ማለት ነው። ይሄ ነጭ ሽንኩርት ለቅመምነት ነው። ዳቦ ስጋግር ጥሬውን ወይም ደግሞ ያልተከተፈውን ነጭ ሽንኩርት በስቲኪኒ አድርጌ ዳቦ ላይ ጨምሬያለሁ። ድፎ ዳቦ ስጋግር ቪዲዮ ላይ ማለት ነው። ዱቄቱንም መጠቀም ይቻላል። ስለዚህ አሁን እኔ የምጠቀመው የተፈጨውን ነጭ ሽንኩርት ዱቄት ነው። የተፈጨውን ነጭ ሽንኩርት ዱቄት ልክ እንደ
ተላጠው ሽንኩርት መጠቀም ይቻላል ዳቦ ላይ። ባይበዛ ግን ይመረጣል። ሲበዛ ሽታው ሆነ ጣዕሙ ይገንና ትንሽ ሊያበላሽብን ይችላል። ሽታውን ወይም የምንፈልገውን ጣዕም ማለት ነው እንጂ ከዛ ውጪ ለዳቦም ለምንም ነገር ይሄን መጠቀም ትችላላችሁ። የነጭ ሽንኩርቱ ዱቄት፣ ጨው የማይበላ ብቻ ከሆነ ነው እንጂ ማንኛውም ለማጣፈጫ ጨው እንጨምራለን እንደምናውቀው ማለት ነው። ይሄኛው የዳቦ ቅመም ነው። የዳቦ ቅመሙ መጠቀም እንችላለን እዚህ ላይ እንዲያጣፍጥልን ማለት ነው። ይሄኛው ቤኪንግ ፓውደር ነው፣ እርሾ ነው። ቶሎ እንዲያደርስልን ወይም ደግሞ ኮፈፍ ያለ ነገር ስለሚጣፍጥ ለዛ ነው እንጂ ሳይወካ ማድረግ እንችላለን። ያልወካ እህል ቀለጦ ነው የምንለው። በቀለጦ ማድረግ እንችላለን ሳናወካ። ግን በቤኪንግ ፓውደሩ ብንጠቀም ጥሩ ይሆናል። ሌላው ቤኪንግ ፓውደር እኔ አሁን ስላለኝ እንጂ በጤፍ እርሾ ወይም በዳቦ እርሾ በትንሹ መጠቀም እንችላለን። በጣም ሳይቦካ በኮፈፍታው ማለት ነው እንዲጣፍጥ ነው። በጣም ኮፈፍ ብሎ ወይም ኩፍታው ካለፈበት እንደው መምጣት ይልና እንጀራ እንጀራ ነው የሚለን። ዋናው እንግዲህ አፍለኛ ማድረግ አለብን ማለት ነው። አፍለኛም ሳይሆን እርሾ ሳይጨመርበት በቀለጦም ወዲያው ማጣፈጫችንን ጭምርምር አድርገን አብክተን መስራት እንችላለን ማለት ነው። ስለዚህ ውሃው ያው እንደተለመደው ለማብኪያ ነው። ቀዝቃዛ ውሃ ነው የተጠቀምኩት። በጣም ቅዝቅዝ ያለ ስላልሆነ ብጠቀም ችግር የለውም። ወይም ደግሞ ለሰስ ያለ ውሃም ማድረግ ትችላላችሁ። እና ይሄንን ያቀረብኩት አሁን አቦካለሁ ማለት ነው። ምንጊዜም የሚቦኩ ዱቄቶችን ስናቦካ መጀመሪያ ውሃ መጨመር አለብን። ለምን? ከላይ ውሃ የምንጨምር ከሆነ ዱቄቱ ከስር ይለጣጠፍና ያስቸግረናል። የሚበጠበጡና የሚቦኩ ነገሮች መጀመሪያ ውሃ፣ ከዛ በኋላ ቅመሞቻቸውን ጨምረን ለማዋሃድም ይመቸናል ማለት ነው። እና ውሃ ጨምራለሁ። ስንጨምር ግን ተጠንቅቀ፣ ምክንያቱም ከምንፈልገው በላይ እንድናወካ እንዳያስገድደን ማለት ነው። ጨው ጨምራለሁ። ካነሰው የሚያስጠላ ከበዛ የሚያው ስለሆነ ተጠንቅቀን ማለት ነው። ነጭ ሽንኩርት ትንሽ ጫፏ ላይ ማለት ነው። ትንሽ ዱቄቷ ትንሽ ስለሆነች የዳቦ ቅመም ወይም የድንብላል ዱቄት ነው። እሱም ትንሽ በርከት፣ ሲበዛም የሚጠላ ሰው ካለ መቀነስ ነው። የማይወድም ካለ መተው ነው። ምንም ችግር የለውም። እሺ፣ አንድ ማንኪያ ቤኪንግ ፓውደር እንደዚህ ሙልት አድርገን ከዚህ ውጪ ያላቀረብኩት አለ አብሽ አሁን ስለሌለኝ ነው እንጂ የአብሽ ዱቄት መጨመር አለበት እዚህ ጋር ያጣፍጠዋል። ምንም ችግር የለም። እና ባይኖረኝም ምንም ባለኝ መጠቀም ስለምችል ለዚህ ነው የተውኩት። ስለዚህ አሁን አዋህዳለሁ። ዱቄቱን እጨምራለሁ ማለት ነው። የብረቱን ማማሳያ እንዳይነካብኝ ነው እንዲዞር ማድረግ። እሺ፣ እንደዚህ አቦካና እንገናኛለን። ካነሰም አይቼ ዱቄት እጨምራለሁ። አብኩቼ አስተካክዬ ጨርሻለሁ። ጨውንም ቅመሙንም ቀምሻለሁኝ። እንደ አነባበሮ እንጀራ ወይም ሊጥ ነው መወፈር ያለበት። ስለዚህ ያንን አስተካክያለሁ። ይኸው ስገለብጠው ቆንጆ ነው። ከዛ በኋላ ለ10 ደቂቃ እንደዚህ እንከድንና እናስቀምጠዋለን። ምክንያቱም ይሄ ለመክደን ስለማይመቸኝ ነው፣ መከደን ስላለበት። በቃ እንገናኛለን ኩፍ ሲል። እሺ፣ ምጣዱን አስምቼዋለሁ።
ሊጤን አዘጋጅቻለሁ። ቅድም የተወቀጠው ኑግ ተዘጋጅቷል። ኑጉ አሁን እንደማሳያችሁ ነው የማደርገው። ስለዚህ አሁን ያስፈልገኝ 3 ነገር ነው። 3 ነገሩ ተዘጋጅቷል ማለት ነው። ስለዚህ ሊጡን እጋግረዋለሁ ወይም ድርምሶውን እጋግራለሁ። እስቲ አይኑን እናያለን። ያወጣ ይሆን አያወጣ ይሆን? ምክንያቱም ፔኪንግ ፓውደሩ ለዛ ሊረዳው ይችላል እንጂ እዚህ ሀገር በደንብ ቀን ተሰጥቶት ካልተቦካ አይን ማውጣት ነገር እንጀራ መሆን ነገር የለም። እንደምታውቁት ይቀያየራል። ይሄን እስቲ እናየው። ደህና ነው። አይን የሚያወጣ ይመስላል እንግዲህ እና ልክ ደህና አሁን እንደ እንጀራ አይደለም። ሊጡ ወፈር ያለ ስለሆነ ከ30 ደቂቃ ይቅርታ ከ30 ሰከንድ በኋላ እናቆየዋለን ማለት ነው። ቢያንስ 1 ደቂቃ ይሆናል እና ውፍረቱን አይተን የምጣዱን ደግሞ መስማት አይተን ከዛ ገምተን ነው መብሰሉን የምናረጋግጠው። ከዛ በኋላ በስሏል ባልኩበት ሰዓት ከፍተዋለሁ እና እንደ እንጀራው ብዙ ባይሆንም ኑጉን ስለምንነሰንሰው ማለት ነው ሊጡ በጣም ሳይከት ነው የምናደርገው። እንዲሁ እንዳለ እንከፍታለን። አሁን ትንሽ መጠጥ ሲል ከዛ በኋላ ኑጉን በደንብ እነሰንሰዋለን። ልጥልጥ የተለጠለጠ ኑግም ቢሆን በጣም ካልተለጠለጠ ይመረጣል። ግን ይሄ ለመነስነስ ስለሚመች እንደዚህ ነው የምነሳነሳው። ሊጡን እንደጠፋ ብንነሰንስ ካዞርን በኋላ ኑጉና ሊጡ ሊዋሃድልን አይችልም። ስለዚህ ሊጡ ሳይጠፋ ነው ቶሎ መነስነስ ያለብን እና መጀመሪያ ቅድም የከደንኩበት ምክንያት እንጀራው አይታችኋል፣ ደረብ አድርጌ ነው እንትን ያልኩት። ወፍራም ነው ትንሽ ከስሩ ጠንከር ይበል ብዬ ነው እና በጣም አዳርሼ ነው ማደርገው። ይበቃዋል። አሁን ከርነዋለሁ ማለት ነው። ይብሰል አንድ ላይ። ሲበስል እንገናኛለን። እዚህ ጋር የተዘከረከብኝ አለ አጸዳለሁ። ምክንያቱም ዱቄት ነገር ስለሆነ ለማዳረስ ስለ እንደዛ ሊከሰት ይችላል እና ሲበስል እንገናኛለን ማለት ነው። እስቲ እንየው። አሁን እንግዲህ እንደዚህ ነው የሚሆነው። ከአሁን በኋላ እናገናኘዋለን ማለት ነው። እንዲህ እናደርግና ምጣዱን አጠፋዋለሁ እንዳያቃጥለኝ። እሺ ከዛ እንዲህ እያረኩኝ አገለባብጬ አገናኝቼ አሳያቸዋለሁ። ጠብቁኝ። አሁን ድርምሶን ሰርቼ ጨርሻለሁ። እዚህ ደረጃ ደርሷል ማለት ነው፣ ወደ መጨረሻው። ስለዚህ አሁን እጄን ታጥቤያለሁ። በእጄ ላውጣው፣ ሳወጣው ስለማይመቸኝ
እንዳያቃጥለኝ አድርጌ ቶሎ ቶሎ አወጣለሁ። ምጣዱን ደግሞ እሳቱን አጥፍቼዋለሁ ማለት ነው። ስለዚህ እዚህ ያደረኩኝ አይዟችሁ አልቃጠልም። እሺ አሁን ድርምሰው አልቋል። ለገበታ ቀርቧል። ለምግብነት ተዘጋጅቷል ማለት ነው። ስለዚህ እስቲ እንልቅመሰው። ቆንጆ ነው። ትኩሱን ነው የሚበላው የሚመረጠው ማለት ነው። ትኩሱን ቢሆን ይመረጣል። ከኑግ ጋር የተቀላቀለ ነገር እንደዛ አድርገን ትኩሱን ብንመገበው ጥሩ ነው የሚሆነው። ወዲያው ደግሞ የምንጨርሰው የምንሰራ ነው ጥሩ የሚሆነው። ስለዚህ ተመልካቾች እንግዲህ አንደኛ ባህላዊ ምግባችን ነው፣ ሁለተኛ ለችኮላ የሚደርስ ነው። ስለዚህ ይህንን አውቀን እንድንጠቀምበት ነው፣ እንደ ታሪክም እንድናውቅ ነው። የዛሬን የድርምሶ አሰራር ትምህርት እዚህ ላይ ጨርሻለሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ።